ለኢትዮጵያን ወገኖች የስራ ዕድል ከመፍጠር አልፎ በየሳምንቱ በቋሚነት ተከታታይ ሽልማቶችን የሚያበረክት ማህበራዊ ኃላፊነትን በመወጣት ለበርካታ በጎ አድራጎት ድርጅቶችም የተለያዩ ድጋፎች ሲያደርግ ቆይቷል። ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ ዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። በጣም እውነታ ሆኖ ስለተሰማኝ አንድ ቀን ማድረገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት አንድ ነው። በጣም ምስጋና ከልብ ነው። ወዳችኋለሁ በጣም ከልቤ ማለት ነው። እና ሁላችሁም እዚህ ያላችሁ ቴንኪዩ ስለመጣችሁ። ፎሎው ላረጋችሁ ለብሩክ ሪል ስቴት ሁላችሁም የአዶናይ ተከታታዮች ማለት ነው በጣም ወዳችኋለሁ፣ በጣም አከብራችኋለሁ እላችኋለሁ። ከዚህ በላይም ብዙ ነገሮች ብዙ ተአምር እንደምንሰራ እርግጠኛ ነኝ እና ጋሽ ሰለሞን ወዳችኋለሁ በጣም ቴንኪዩ። ውድ ኢትዮጵያውያንና ኤርትራውያን ለዚህ ትልቅ አስተዋጽኦ አድርጋችኋል። እናንተን አለማመስገን ደግሞ ንፉግነት ነው። እጅግ የምትወደዱ እንኳንም እዚህ ምድር ላይ ተወለድኩ የሚያሰኝ ነው። እንኳን ተወለድኩ። ባልወለድ ኖሮ ይቆጨኝ ነበር። ሳልወለድ በፊት ነበር ይቆጨኝ። ስለዚህ በእውነት እናንተም ክብር ይገባችኋል፣ በጣም ክብር ይገባችኋል። የብሩክ ሪል ስቴት የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰለሞን ተካ የሚበረከትለት ይሆናል። በድጋሚ ክብራትና ክብራት እንኳን ደስ ያለን፣ እንኳን ደስ ያላችሁ ለማለት እንወዳለን። ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው እዚህ አጋጣሚ መልዕክታችንን እናስተላልፈው። እናመሰግናችኋለሁ። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ ገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩት የነጣለለ ሆቴል ደግሞ ዛሬ ከዚህ ስነስርዓት በኋላ ደግሞ የኮክቴል ስነስርዓቱ ተዘጋጅቶልናል። መመርመሪያ አለብን። እውነት ነው። መመርመሪያ አለብን።